የፍትህ መስረትና ክሱ በህግ አግባብ መከናወኑን በመከታተል አፋጣኝ ፍትህ ለዜጎች ማዳረስ ነው። ከዚህ አኳያ በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ የሰብአዊ ጉዳት ተዳርገዋል። ማስረጃና ምስክር ማቅረብ ካልቻላችሁም የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው? ከፖለቲካ ጫና ወጥታችሁስ እውነተኛ ፍትህ የምታሰፍኑት መቼ ነው? ሌላው ዋነኛ ስራችሁ በአገሪቷ የሚገኙ የሰብአዊ መብት ጥሰቶች እንዳይከሰቱ መከላከልና ተከስተው ሲገኙም ተገቢውን ፍትህ እንዲያገኙ ማስቻል ነው። ከዚህ አኳያም በሰብአዊ መብት ተቋማት እንደተረጋገጠው በተለያዩ የሀገሪቱ ክፍሎች በተለይም በአማራና በኦሮሚያ ከፍተኛ የሰብአዊ መብት ጥሰት ሲያጋጥም ይታያል። ይህንን መሰል የሰብአዊ መብት ጥሰት እንዳይከሰት ተከስቶም ሲገኝ ፍትህ እንዲረጋገጥ ሚኒስቴር መስሪያ ቤታችሁ ምን ሰራ? በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥምና ዳኞችም ፍርድ ሲሰጡ የፌዴራል ማረሚያ ቤቶች ግን ይህንን ትዕዛዝ ተቀብለው ሲተገብሩ አይታይም። እንደ ማሳያ በፍርድ ቤት የአማራ የህሊና እስረኞች የማረሚያ ቤት ዋና ኃላፊ ሰብስቦን አስጸያፊ ብሔር ተኮር ስድብ ሰድቦናል፣ የግድያ ዛቻ ዝቶብናል፣ ከማደሪያ ክፍል እያወጡ ይደበድቡናል ብለው ለፍርድ ቤት ክስ ሲያቀርቡ ማረሚያ ቤት ኃላፊዎች ግን ችግሩን መቅረፍ አልቻሉም። ከዚህም የተነሳ ለፌዴራል ፖሊስ ፍርድ ቤቶች ጉዳዩን እንዲመረምሩና ሪፖርት እንዲያቀርቡ ቢጠይቁም ከወራት በላይ የፌዴራል ፖሊስ ሪፖርት ማቅረብ አልቻለም። በዚህ ምክንያትም ችግሩ ሊቀረፍ አልቻለም። ይህንና መሰል ሰብአዊ መብት ጥሰት የሚሰሩ የፌዴራል ማረሚያ ቤት አመራሮች ላይ ተጠያቂነት የምታሰፍኑት መቼ ነው? ይህንን ለማስተካከል ምን እየሰራችሁ ነው? አመሰግናለሁ። በማንነትና በፖለቲካ አቋም የተከሰሱ ሰዎች አሉ። የተራዘመ የወንጀል ክስና ክርክር ሂደት ላይ ናቸው የሚል ጥያቄ ተነስቷል። እዚህ ላይ የመጀመሪያው ግልጽ ማድረግ ያለብን በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስ ነው ፍርድ ቤት ያቆምነው ሰው የለም። ግን አንድ ሰው የፖለቲካል ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም ሆነ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን። የህገ መንግስታዊ ስርዓቱን መጠበቅ ስንል የትኛውም ሰው ከህግ በታች ነው። በህጉ በተቀመጡ ገደቦች ነው የትኛውም የፖለቲካል አጀንዳ ሊከናወን የሚችለው። ስለዚህ አሁንም በክስ ሂደት ላይ ያሉ ጉዳዮቻችን በሙሉ ህገ መንግስቱን፣ ህገ መንግስታዊ ስርዓቱን፣ ሌሎች ህጎችን ማስጠበቅ ላይ ያተኮሩ ናቸው። እዚህ ላይ በእነዚህ የክስና የክርክር ሂደቶች ላይ በመንግስት በኩል ወይም በአቃቤ ህግ በኩል ምስክሮችን፣ ሰነዶችን ማቅረብ ላይ ችግር አለ የሚለውም ተነስቷል። እዚህም ላይ እኛ ምስክር ሳናቀርብ የተቋረጠ የተንጓተተ ጉዳይ የለም። ምስክሮች ይቀርባሉ፣ ሰነዶች ይቀርባሉ። ነገር ግን አንድ መገንዘብ ያለብን ነገር የሽብርና ተመሳሳይ የሆኑ ውስብስብ የሆኑ ወንጀሎች ላይ የወንጀል ክርክሩ ረጅም ጊዜ የሚወስድ ነው። ጉዳዩም ውስብስብ ስለሆነና ብዙ ምስክሮችን የሚጠራ ብዙ ሰነዶች የሚቀርቡበት እንዲሁም ደግሞ መጀመሪያ ደረጃ መቃወሚያዎች ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ስለሆነ ሂደቱ በራሱ የሚወስደው ጊዜ አለ። ይህን ስንል ግን በአጠቃላይ የወንጀል ምርመራና ክስ ሂደቱ ቅልጥፍና የምንፈልገው ደረጃ ላይ ነው ማለት አይደለም። በየጊዜው አንዱ ራሳችን የምንለካበት ነገር የተጀመሩ የምርመራና የክስ ሂደቶች በተቀመጠው የጊዜ ገደብ እየተከናወኑ ነው ወይ፣ ቅልጥፍናን የበለጠ ለማረጋገጥ ምን ማድረግ እንችላለን የሚለው ቋሚ ትኩረት የሚሻ ነው። እዚህም ላይ ሰፊ ስራዎች እየሰራ ነው። በተለይ የወንጀል ምርመራ ሂደታችን ላይ የተሻለ ቅልጥፍና እንዲመጣ ከፌዴራል ፖሊስ ጋር ከሌሎች የፖሊስ አካላት ጋር የተለያዩ የአሰራር ስርዓቶችን ዘርግተን እየሰራ ነው። ስለዚህ በእኛ በኩል በተቻለ መጠን ቅልጥፍናው በተሻለ መልኩ እንዲፈጸም እናደርጋለን። ግን ከጉዳዩ ውስብስብነት አኳያ የሚወስደው ጊዜ አለ። ከዚህ ጋር ተያይዞ ሌላ ማንሳት የምፈልገው በማንነት ላይ
የተመሰረቱ ክሶች የመሳሰሉት የሚለው የወንጀል ተጠያቂነትን ማረጋገጥ ከባድ ስራ ነው። እንዲሁ የአቃቤ ሕግ አካል ስለፈለገ ብቻ አንድ ሰው ወንጀለኛ ይመስለኛል ብለን ለፍርድ ቤት አቅርበን የምናስወስነው አይደለም። የተከበረው ምክር ቤት እንደሚገነዘበው የፍትሐ ብሔር ጉዳዮች ላይ አነስ ያለ የማስረዳት ሸክም አለ። በወንጀል ጉዳዮች ላይ ግን ወደ 100% ይዘጠጋ እርግጠኝነት ሲኖር ነው አንድ ሰው ወንጀል ጥፋተኛ የሚባለው። ስለዚህ እኛ የምንወስደው የማስረዳት ሸክም በጣም ከፍ ያለ ነው። ይሄ ደግሞ ትክክል ነው። የግለሰቦችን መብት ለመጠበቅ በህገ መንግስታችንም ላይ ከወንጀል ነፃ ሆኖ የመገመት መብት ስላለ ከምክንያታዊ ጥርጣሬ በላይ ያንድን ሰው ወንጀል ስናረጋግጥ ነው አንድ ሰው ጥፋተኛ የሚባለው በወንጀል ማለት ነው። ስለዚህ አንድ አካል ስለፈለገ ወይም አቃቤ ሕግ ስለፈለገ ብቻ የሚሆን ሳይሆን በገለልተኛ ፍርድ ቤቶች የተከበረው ፍርድ ቤት በአቃቤ ሕግ በኩል የሚቀርቡ ማስረጃዎችን በሙሉ መዝኖ ይሄ ሰው የእውነት የቀረበበት ክስ እውነት ነው ወይ የሚለውን ካረጋገጠ በኋላ ብቻ ነው የጥፋተኝነት ውሳኔ የሚሰጠው። ስለዚህ እኛም ከመጀመሪያው ከምርመራ ጀምሮ እስከ ክስ ድረስ ይህንን ከፍ ያለ የማስረዳት ሸክም ለመወጣት በሚያስችል መልኩ ነው አሰራሮቻችንን በሙሉ የምንቀርጸው ማለት ነው። ስለዚህ ከህገ ወጥ የሆኑ ስራዎችን የፈጸሙ ወንጀል የፈጸሙ ሰዎችን ተጠያቂነት ለማረጋገጥ በዚህ መልኩ እየሰራ ነው። በፍርድ ቤት በኩል ግን በእኛ በኩል የሚቀርቡ ነገሮች በህጉ መሰረት የቀረቡ መሆናቸውን ደግሞ ማረጋገጥ ላይ ኢንዲፔንደንት በሆነ ገለልተኛ በሆነ አካል ተገቢው ክትትል ይደረጋል። ሌላኛው ከማረሚያ ቤት ጋር ተያይዞ በማረሚያ ቤት ላይ የሚገኙ እስረኞች የሰብአዊ መብት ጥሰቶች ሲፈጸሙ በፍትህ ሚኒስቴር በኩል ምን ይደረጋል የሚል ጥያቄ ተነስቷል። እዚህ ላይ አንድ በመነሻነት ማንሳት ያለብን ነገር ባለፉት ዓመታት በጣም መሰረታዊ ለውጥ ከተደረገባቸው ትልቅ ሪፎርም ከተደረገባቸው ተቋማት መካከል የማረሚያ ቤቶች ናቸው። በፌዴራልም በክልልም ያሉ ማረሚያ ቤቶቻችን ከለውጡ በፊት እንደምናስታውሰው በጣም በሰፊ የሆነ የሰብአዊ መብት ጥሰት ጥያቄ የሚነሳባቸው ነበሩ። ይሄን ለማስተካከል በጣም ትልቅ የሆነ ዲፓርቸር ተደርጓል ባለፉት ዓመታት። ይሄ ከምን መጣ ስንል መሰረታዊ የሆኑ የታራሚዎች ተጠርጣሪዎች የታራሚዎችን መብቶች ለመጠበቅ የሚያስችሉ መሰረተ ልማቶችን በመገንባት የተከበራቸው የምክር ቤት አባላት ማረሚያ ቤቶችን የመጎብኘት እድል ካገኛችሁ እንዳያችሁት በተቻለ መጠን አቅም በፈቀደ መጠን ተጠርጣሪዎች ታራሚዎች በምቹ ሁኔታ ውስጥ እንዲጠበቁ ማድረግ እንዲቻል በጣም ሰፋፊ የመሰረተ ልማት ኢንቨስትመንት ተደርጎ እሱ ላይ ትልቅ ለውጥ መጥቷል። እንዲሁም ደግሞ የታራሚዎች አያያዝ ላይ የማረሚያ ቤት አባላትን ግንዛቤ በመስጠት ስልጠና በመስጠት በጣም ትልቅ የሚባል ለውጥ መጥቷል። ይህን ተከትሎ አሁን በማረሚያ ቤቶች የሚገኙ በፌዴራልም በክልል የሚገኙ ታራሚዎች የእስር ቤት ቆይታቸው በትክክል ታርመው የሚወጡበት አዳዲስ ትምህርት ክህሎቶች የሚያገኙበት እንዲሁም በልማት ስራ የሚሳተፉበት ለማድረግ ትልቅ ነገሮች ተሰርተዋል። በዚህ አውድ ውስጥ ነው እነዚህን ጥያቄዎች ማየት ያለብን ማለት ነው። በቀደም በተከበሩ የምክር ቤት አባል እንደተነሳው በማረሚያ የሚገኙ ተጠርጣሪዎች ታራሚዎች ከሰብአዊ መብት ጥሰቶች ጋር ተያይዞ ጥያቄዎችን ያነሳሉ። እነዚህ ጥያቄዎች ሲነሱ ፍርድ ቤቱ ግራ ቀኙን ሰምቶ ተገቢውን ውሳኔ ይሰጣል። ይህንም ተከትሎ ማረሚያ ቤት በተቻለ መጠን የሚሰጡትን ውሳኔዎች በሙሉ ይተገብራል። እዚህ ላይ ግን አንድ ልብ ማለት ያለብን በእስር ላይ የሚገኙ ታራሚዎችም ሆነ ተጠርጣሪዎች ያልተገደበ መብት እንደሌላቸው ታሳቢ ማድረግ አለብን። ልክ መብታቸው እንደሚጠይቁ ሁሉ ግዴታቸውንም ደግሞ የመወጣት ኃላፊነት አለባቸው። በማረሚያ ቤቶች ውስጥ በጣም ትልቅ የሆነ የማረሚያ ቤት ላይም ትልቅ ሸክም የሆነ በታራሚዎች በኩል ህገወጥ እንቅስቃሴዎች ይደረጋሉ። የተከለከሉ ነገሮችን ይዞ መግባት፣ የማምለጥ ሙከራ፣ እነዚህ ሁሉ አሉ። ስለዚህ መብትን እንደምንጠይቀው ሁሉ ግዴታዎችንም ደግሞ የተገደመ መብት ስለሆነ በዛ አውድ ውስጥ ሊታይ ይገባል። በማረሚያ ቤት ኮሚሽን በኩል ግን በፍርድ ቤት የሚሰጡ ውሳኔዎችን ለመተግበር ተከታትሎ ለማስፈጸም ጥረት ይደረጋል። ይህንን ደግሞ እንደ ፍትህ ሚኒስቴርም የምንከታተለው ነው። ለምሳሌ በ2017 በጀት ዓመት ውስጥ ወደ 170 ሺህ የሆኑ በተደጋጋሚ የተጎበኙትንም ጨምሮ 170 ሺህ ታራሚዎችና ተጠርጣሪዎችን ጎብኝተናል። አቃቤ ሕጎች ሄደው ጎብኝተዋል ማለት ነው። በዚህ ጉብኝት የሚያዩት ሰብአዊ አያያዝን ከሰብአዊ መብት ጥሰት ጋር የተያዙ ነገሮች ካሉ መፍትሄ እንዲሰጥ እንዲሁም ተጠያቂነት እንዲረጋገጥ እያደረግን እንገኛለን።